ሰላምና ጸጋ ይብዛላችሁ በዓለም ዙሪያ ሆናችሁ ይሄን ድምጽ ለምሰሙ ለናንተ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። መጽሐፍ ቅዱስ እንደዚህ ይላል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 3 ከቁጥር 1 ላይ እንደዚህ የሚል የእግዚአብሔር ቃል አለ። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ ይላል። ኢየሱስ ክርስቶስ ጌታ ነው። በዳዊት ቤትና በሳኦል ቤት መካከል ረጅም ዘመን ጦርነት ነበር። በዛ ጦርነት መካከል ግን የዳዊት ቤት እየበረታ ሄደ፣ የሳኦል ቤት ግን እየደከመ ሄደ። ወዳጆቼ ባላችሁበት ከተማ፣ ባላችሁበት መንደር፣ ባላችሁበት አካባቢ እናንተና የእናንተ የሆነውን እያሳደደ የቆየ ጠላት ከዚህ በኋላ እየደከመ ይቀጥላል። አንተ ግን እየበረታ በእግዚአብሔር ኃይል ትቀጥላለህ። እኔ እበረታለሁ የሚል ሰው ከኔ ጋር በኮሜንት ላይ እበረታለሁ ያለ ቤቴ ይበረታል፣ ስራዬ ይበረታል፣ አገልግሎቴ ይበረታል፣ እኔ ከዚህ በኋላ እየበረታው እቀጥላለሁ። ሰይጣን እያሳደደ የቆየ ሁሉ እየደከመ ይሄዳል እያላችሁ ከኔ ጋር አውጁ። በእናንተና በቤተሰቦቻችሁ ላይ መበረታታት ሆኗል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ተባረኩ። መልካም ሰንበት።